ንቃ፣ ከሙታን መካከል የተነሳው ክርስቶስ ያበራልሃል። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ሞትን አሸንፎ የትንሣኤ በኩር የሆነ ኢየሱስ፣ የማምለጣችን ሐለት የሆነ ክርስቶስ፣ ደግሞ አባባ ብለን በድፍረትና በልጅነት መንፈስ አስቀድሞ ከህሊና በላይ የሆነውን የአባታችን የሰማይን መንግሥት እንድንወርስ በፍቅሩ የሳበን እግዚአብሔር በዚህ ምሽት ላይ ቃሉን ሊያሰማን የጠራን እግዚአብሔር ስሙ ከምድር እስከ አርያም የተመሰገነ ይሁን። ቅድስተ ቅዱሳን ድንግል ማርያም የአዳም የውርስ ኃጢአት ያለካት እጅግ መልካም ያደረጉ የቅድስናን ሥራ የሰሩ ለእግዚአብሔር ቅርብ የሆኑ ብዙ ሰዎችን ተመልክተናል። እንደ እግዚአብሔር እናት እንደ ድንግል ማርያም ግን ያለች ከዚህ ምድር ላይ አልተገኘችምና ለድንግል ማርያም ምስጋና ይድረሳት። ሺህ ጊዜ ሺህ እግዚአብሔርን ዙፋን ፊት በልባቸው ጉልበት በመንበርከክ የሰማዩን ጸባዖት የሚያገለግሉ እግዚአብሔር እንደማይረጋቸው የባረካቸው የቀደሳቸው ለቅዱሳን መላእክት ምስጋና ይድረሳቸው። ዱጉመቱ ዋቀዮና መቃኒሳስ ጎፍታ አኩማ በረከኩሞ ፋኬስት በሪፈሜ ዜራ ኡማማ በቆና ኩነቶር በለኮብሳ ተኮጉባረት አኒ ዋቅ አብርሃም ኤልሻዳይ ጀ እየን ዱጉመት ዋቅ ይዋንዱ ማከነንደው አብረበራት እየን ዱጉመት ከሌስ ከኘ ከነደገቺ ሰዋቅ ይጎፍታ በረበራት እየን ዱጉመት ዱከነ ሱከኔሳ ኬሳ መጋላ ዱዋ ኬሳ ወረ ጅራተኑ ገረ ኢፋት ገረ ጨለቅ ኢፋት ገረ ጋሩማት ከነሳን ምልክ ሰዋቀዮ አመነማ መጋንዛው ፋት አሜን ጀራክ አሜን በሉ። ብዙ ጊዜ አሜን ለሰዎች እናበድራለን። አሜን ማለት ኢየሱስ ማለት ነው። አሜን ማለት እውነት ማለት ነው። አሜን ማለት የታመነ ሊቀ ካህን ማለት ነው። በቤተ ክርስቲያኒቱ እውነትና ረዳድገን አድራጊውን ከፍ አድርጋ ስለምታሳይ ይሁንልኝ እንደማለት ነው። ለሁላችን ጸጋው ይብዛል። እጅግ የተከበሩ አባታችን መላከ ብርሃን ቆሞስ በአብርሃም የዚህ ታላቁ ካቴድራልና ገዳም ዋና አስተዳዳሪ፣ እጅግ የተወደዱ ሊቀ ስዩማን ቀሲስ ደመላሽ ደመቀ፣ በዚሁ ታላቁ አህጉረ ስብከት መንበረ ጵጵስናና ደግሞ የዚህ ታላቁ ወረዳ ሊቀ ካህን፣ እጅግ ተወዳጁ ወንድሜ ከቅድስት ሥላሴ ዩኒቨርሲቲ የሕይወትን ውሃ አብረን የጠጣን መምህር ሌሊሳ፣ እንዲሁም ተወዳጁ መምህራችን፣ ሁላችሁ በዚህ በጽድቅ ጎዳና ላይ የምትመላለሱ እንደ ኒቆዲሞስ በምሽት ላይ ሁሉም በሩን ዘግቶ ወደ እልፍኙ በሚገባበት ሰዓት ላይ ሕያው የሆነውን መለኮታዊውን የእግዚአብሔርን ሐሳብ ልትሰሙ የታደማችሁ ሁላችሁም የቃና ተማሪዎች እንዴት አመሻችሁ? ግዴለም እንዴት አመሻችሁ? ኡልፍኒ ፊ ጋሩማን ሳናፍ ስኒፍ ባየተኝ ገልገለ ከነቲ አካ ቡልቻ እስራኤል ከኒቆዲሞስ ዱቢ ሰገሌ ሳይ ሰጀባታ
warlapheen isaanii akka kattaa jabaate lammata gaabbiif deebi'anii jireenya haaraa kan isaaniif laatu maqaa Waaqayyootiin akka galgaleessitanii እንግሊዝኛ እኮ አይደለም ማወራው አካም ገልገሌሲተኒ ዋቃና ዋቀዩ ይለያል። ዋቃ ማለት በአፍሪካውያን ግዛት ውስጥ የምትገኝ ልክ እንደ ናምሮት አሊያም ደግሞ ልክ እንደ አስጥሮት ልክ እንደ ቡኤል ዘቡል የምትመለክ የጥጃ አምላክ ነው። ዋቃ ወይም ደግሞ ዋካ ማለት በመጽሐፍ ቅዱስ ግን ዋቀዮ ይባላል ወይም ደግሞ ጎፍታ መጫ ይባላል። ያ ማለት የሰራዊት ጌታ እግዚአብሔር የሚል ሙሉ ትርጉም ይሰጣል። ስለዚህ ዋቃና ዋቀዮ ይለያሉ። አከም ገልገሌሲተኒ እርሱ ተዋቃነ ከም ገልገሌሲተኒ አከም የነገሰኒ ከዮናን ነው የገለነኙ ፈተው ኦቆባነኙ ፈተው ሜኢልሌ መቃሳፍ ገልጫ ዋቀዮ ከና ፍልፍን መቃሳፍ ያተው በዚህ ምሽት እግዚአብሔር እኔና እናንተን የሚያስተምርበት የትምህርታችን ርዕስ የሚሆን የሐዋርያው ቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች በምዕራፍ 5 ቁጥር 14 ላይ የተመዘገበውን ቃል በማንሳት ጌታ መንፈስ ቅዱስን እንሰማለን። እግዚአብሔር ከኛ ጋር ይሁን። ገልገል ከነቲ ዱቢ ሰገሌ ዋቀዮ አናፍስ ከጅን ትሩ እርጋ ቁልጭ ጳውሎስ ገረሰበ ኤፌሶን በቆና ሸለኮሳ ኩዳፉር ጉባራቲ ሰገሌ ዋቀዮ በሬፈሜ ጅሩ ካሰኔቱ ወጅኒን አላ ኤኝኖ አገርጋሩ ኤኝኖ እጅነተው አባ ገናፍ መቃፍ ገለም ይሳፈተው ወፍነ መቃሳፈተው እንደምታውቁት እቺ ኤፌሶን የኤፌሶን ምዕመናን በአዲስ ኪዳን ቅዱስ ዮሐንስ ባለራእዩ ከሰባቱ ታላላቅ ቤተ ክርስቲያኖች መካከል ለዚች ቤተ ክርስቲያን አስቀድሞ መልእክት እንደጻፈ ሁላችሁም የምታውቁት ነው። ሆኖም ግን ሐዋርያው ቅዱስ ጳውሎስም ለእነዚህ ምዕመናን ሕያው የሆነው የሰማይ ርስት የሚገኝበትን የእግዚአብሔርን ቃል ለእነዚህ ምዕመናን ደግሞ እንዲህ ይላቸዋል። አንተ ብሎ ይጀምራል። የምትተኛ ሆይ ንቃ ሲበሉ አንተ በሉ እስኪ የምትተኛ ሆይ ንቃ፣ ከሙታን መካከል የተነሳው የእግዚአብሔር ልጅ የማርያም ልጅ ኢየሱስ ክርስቶስ ያበራልሃል። ብርሃናችን ማን ነው? ጨለማችንን ያበራ ማን ነው? የፈወሰን ማን ነው? ከስብራታችን የጠገነን ማን ነው? ኧረ ክብር ለመንፈስ ቅዱስ ይሁን። ከዚህ ስም የተነሳ ተጠግነናል። ጳውሎስ ኤፌሶናውያን እጅግ የእግዚአብሔርን ቃል አጥተው ስለተሰበሩ ይህ በሕይወታቸው ውስጥ በሰዎች መጠገን ባይችሉም ግን እግዚአብሔር ከቃሉ የተነሳ እንደሚፈውሳቸው እንደሚጋረዳቸው በኃያላን መንደር እንደሚያሻግራቸው ቃሉ የታመነ ስለሆነ ንቃ ንቁ ይላቸዋል። አከደመቅ ነው የሚሉ አገርጋር የሚሉ አገርጋር ዋቀኙ አገርጋር ጳውሎስ አኩ በከለይሳዎች የርገቦታ ቡቁና ሰገል ለኮርስ ሸምባራት ያገርተኔ ጳውሎስ ከለይሳ መቃንሳውቶ እንጅጅረሚኒ በረከቱ ዋራ ከሰቲ ኦቶ ኢፍቲቲ ሙለና ለማዋቀዮ ኢየሱስ ክርስቶስ ገረሳይኑ ፊ ሳኡል ቶሪ ሳኡል ኩን መቃላ ለማስቆሙ ባረቲ ባለቄስ ጉዳን ኢፍቲ ጉዳን
ilmi waaqayyo fayyisa addunyaa kan ta'e Kiristoos Yesuus isa dammaqsuudhaaf badiisa keessaa garaagarummaatti isa harkisuudhaaf jireenya badiisaa keessaa maalummaa kaleessaa keessaa bakka inni dhokatee ture keessaa gara ifa isa caalutti isa baasuudhaaf ilmi waaqayyo Kiristoos ጳውሎስን maalummaa isaa jijjiire የጳውሎስን ማንነት የቀየረ መንፈስ ቅዱስ የሁላችንን መንፈሳዊ ማንነት እንደገና ፍጹም በሆነ በአምላካዊ አሰራር እንዲሰራን በጎ ፈቃዱ ይሁን። ብዙ ሰው ስለለበሰ የሚኖር ይመስላል። ብዙ ሰው ስለወፈረ ጤነኛ ይመስላል። ብዙ ሰው ተናግሮ ማሳመን ስለሚችል ራሱን እንደ ባለ አእምሮ አድርጎ ሊቆጥር ይችላል። ብዙ ሰው በአካላዊ ደግሞ በዓለማዊ ማንነት ብዙ ትምህርቶችን ስላጠና ራሱን እንደፈወሰ እንዳዳነ እንዳወቀ እንደተረዳ ሊያስብ ይችላል። መጽሐፍ ግን ንቁ ይላል። የትምህርታችን ዋና ዓላማ መንቃት ምን መሆን ካዮን ጎሮን በመሰከኛ ደመቅ ከደመቅ ነው አገኙ ሀገር ገር ተኝታችኋል እንዴ? አልተኛችሁ ማለት እግዚአብሔር ይባርካችሁ። የተኛ ሰው የለም አይደል? አማንተኛም ደግሞ ከዚህ መንፈሳዊ ሙቀት የተነሳ ከዚህ ከእግዚአብሔር ኃያል ከሆነ ከሶምሶን በላይ ከበረታ ሰው የተነሳ ያንተኛ እንነቃለን፣ ጉልበታም እንሆናለን። ከዳር እስከ ቤርሳቤህ ከስሙ የተነሳ ቅዱስ ያለን ቃዴስን እናቋርጣለን፣ እንነቃለን። የሚያነቃን ማን ነው? ኧረ በማርያም የሚያነቃን ማን ነው? ተጃጅለ ከኛ ከስት ማንማ ከኛ ከስት ጅራነ ከኛ ከስት ጎዘሩ ከኛ ከስት ቃዴሲ ሁሉ መሳ ገሞጂ ሰሃራ አቀስመስሞ ዳኒ ሀንገ ቤርሳቤህ ተጃጅለ ወንጌላቲፍ ይጣበና ከነደመክሴ ይላ እዩ አውቆ የተኛው ምን በረክቷል እዚሁ ያን የሚያጥዙን በረክቶ እንደማይነቃ ሁሉ እኛን ያነቃ ማን ነው? ወንጂ ማን ነው? እሱ እግዚአብሔር ነው። ክብርና ምስጋና ለስሙ ይሁን። እግዚአብሔር ወደ ትምህርታችን ዓላማ ይሄንን ርዕስ ከፍ የሚያደርግልን አንድ ታሪክ ከብሉይ ኪዳን እነግራችኋለሁ። እግዚአብሔር ከሁላችን ጋር ይሁን። በዚህ በትንቢተ ኤርምያስ በምዕራፍ 38 እንዲሁም ደግሞ ምዕራፍ 39 ቁጥር 18 ላይ ስለ አንድ ሰው ተኝቶ ስለነቃ ሰው የእግዚአብሔር መንፈሳዊ ኃይል ስላነቃ ሰው ደግሞ የኢየሩሳሌምን መማረክ እንዳያይ በነቢዩ በኤርምያስ ዘመን ደግሞ እስራኤላውያን በእግዚአብሔር ላይ ባመፁበት ወራት ስለሆነው አንድ ጭብጥ እናያለን። ታሪክ ስለማላበዛላችሁ የታሪክ ሰው ሄሮዶተስ ይባላል። the father of history ነው። እኛ የምናየው ግን ከስጋ ድካማችን ከአለማመናችን እንድንነቃ የሚያበረታታንን እውነት እናያለን። በከች ስነ ጅሩ ይራ በከይት ሮፍ ደገነ ጅሩ ኬሳ ጅሬኛ ፍራት ነከደመጥኖፍ ያዳ ገምሳ ከንፍተው كتابة بقوم فاكس الدراجة إرمياس بقولنا صدمي سديت أكاسم سمو بقولنا صدمي سجل نكوبسا سديت كوبايرتي سجل واقع يبرر فينا نمشي أمونيسا بيجي إثيوبيا زين نتو إثيوبيا ويهونسا ينقص عين غاي يهونسا የኤርምያስ ወዳጅ የሆነ ሰው በቤተ መንግስት ውስጥ የሚያገለግል አንድ ኢትዮጵያዊ እናያለን። ይህ ሰው ኢትዮጵያዊው አቤሜሌክ ይባላል። ነብይው መነሞት ከሰት በሮተማ ይላፍ ዋቀዩ
ተጃጅሉ አከሱመሲሙ ሞቲቸ ከን ተጃጅሉ ቆሞ ፍለሙማንሳ ኢትዮጵያ ከንቴ ነምቲቸኩ ሾኪኒስሞ አበመሌክ ኢትዮጵያዎች ጀለሜ ከመቤከሙ ቶኮ በኤርሚያስ የሰቲ መነሞቲቻ ኬስ ተጃጅላ ቱሬ መነሞቲቻ ሰዴቅያስ ጀለሙ ኬስ በንጉሱ በሰዴቅያስ ዘመን በእግዚአብሔር የእስራኤል ነቢይ በሆነ በነቢዩ በኤርሚያስ ዘመን እስራኤላውያን ያም ደግሞ ኢየሩሳሌም የምትማረክበት ዘመን ድንቅ ሰው ምርጥ ዕቃ ተብሎ የተመሰከረለት በብሉይ ኪዳን ይህ ኢትዮጵያዊው አቤሜሌክ ነው። ነብይው መነሞቲቻ የክኒስሞ ጎልፈ የክኒስሞ ጎላ ሰዴቅያስ የሰቲ ነማ አመናማቱ ማልቶ ይዶለ ዋቀዩ ነማ አመናማቱ እኛ አይደለም ለእግዚአብሔር አይደለም ለወገኖቻችን ለራሳችን ታማኞች ነን ወይ? እግዚአብሔር ፊት ቆመን አልዋሽም አይደል? እኛ ለልባችን ታማኞች ነን ወይ? ለምንለብሰው ልብስ ታማኞች ነን ወይ? ያገባችሁ ለትዳራችሁ ታማኞች ናችሁ። እናገለግላለን የምንል በዚህ በአዲስ ኪዳን ለዚህ አገልግሎት እኛ ታማኞች ነን ወይ? አልሸቀጥነውም ወይ? በዚህ አገልግሎት ላይ አላመነዘርንም ወይ? ሕሊናችሁ ከወንጌል ጋር ይሁን። ይህ ሰው ኢትዮጵያዊው አቤሜሌክ ለአገልግሎቱ የታመነ ሰው ነው። ለንጉሱ የታመነ ሰው ነው። በንጉሱ ፊት የነቃ የበረታ የሚተጋ ጽኑ ልክ እንደ ጌዴዎን ታላቅ ሰው ነው። ኢትዮጵያዊ አቤሜሌክ አንዳንድ ጊዜ በማህበራዊ ሕይወታችሁ ውስጥ ሰይጣን ጣልቃ ሲገባ ተስፋ ትቆርጡ ይሆናል። ይህ ሰው ግን በሚመጣው ፈተናዎች ሁሉ የነቃ የጸና ጽኑዓን በሆኑ በልብ ጉልበቶች በእግዚአብሔር ፊት የተንበረከከ ሰው ነበር። እየገባችሁ ነው? ርዕሳችን ምንድን ነው? መንቃት። ምን ቢሆን መንቃት። የተኙ ሰዎች እንዲነቁ በስጋ አይደለም በመንፈሳዊ አገልግሎት ከእግዚአብሔር ኮብልለው ከቅድስናው ስፍራ ከጸጋ ተራቁቶ ላሉት ወገኖች እንዲነቃ የመንቃት ትውልድ ስለማወጅ ነው። ናምኒ ኩርሱ ኢትዮጵያዎች አቤሜሌክ የሚጀለሙን መነሞቲቻ ሰዴቅያስ የሰጠች ፈቅድ ዲቢያቶሬ ጉያቱ እኮ ከስተኤ አንድ ጊዜ እንዲሆነ ነቢዩ ኤርምያስ በኢየሩሳሌም ላይ እንዲህ የሚል ትንቢት አወጀ። ኢየሩሳሌም ሆይ ስሚ አለ። በፋርስ ባቢሎን ኢየሩሳሌም ትማረካለች። ባሮክና ኤርምያስ ይማረካሉ፣ ይወሰዳሉ አለ። ይህንን እውነተኛ የሆነው የእግዚአብሔርን ቃል ነቢዩ ኤርምያስ በኢየሩሳሌም ከተማ ላይ ስላወጀ ሽማግሌዎቹ ግንባራቸውን እንደ ክራር ጭንድን አደረጉ። ሰገሌ ዋቀዩ ማፍን ለበሜ ዱጋን ዋቀዩ ዋቀ ጅራታ እንዲሞ በረበራን ቴሱሳ ቀበጃ ጉባረ ከንጅራቱ ዋቀዩ ብራ ሰገሌ ቂኒ ነገይሁ ዱጋፊ ሙለት እንዲ ዋቀዩ ብራ አርገኩን akka gurra jaarsolii yookiin immoo gurra maanguddotaa keessa seenuu jaarsolii yookiin immoo maanguddoonni magaalaa Yerusaalem keessa jiraatan warri magaalaa Yihuudaa keessa jiraatan dhaga'uu waan hin barbaanneef Ermiyaas gubbaarratti ka'anii jedha. Inyuratti ka'anii አለምንድን አታደር ኤርምያስ የተቀበለውን ቃል እንዲህ ብሎ ተናገረ። ኢየሩሳሌም ትወድቃለች፣ ትፈርሳለች አለ። እንዳንፈርስ መንፈስ ቅዱስ ይርዳል። ብዙ ሰው ሐሳቡ ፈርሷል፣ ሳይቀበር በቆሙ ሞቷል። ብዙ ሰው እንደገና እንድንነቃ እንደገና በኃይል በጽድቅ በጸጋ በዙፋኑ ፊት
በሊቀ ካህኑ ፊት እንቆም መንፈስ ቅዱስ ይሰራል ወገኖች። ካልተሰራ ከባድ ነው፣ እንወድቃለን። የሕይወትን ቃል የሕይወትን የምስራች ኤርምያስ ከማን ተቀበለ? ከማን ተቀበለ? ከእግዚአብሔር ተቀበለ። ቲቶ ምዕራፍ 3 ቁጥር 8 ላይ ቃል እውነት ነው ይላል። እስኪ በሉ ቃል በሉ እስኪ እውነት ነው። የማን ቃል? የእግዚአብሔር ቃል። ኤርምያስ ከራሱ አይደለም። ሰገሌን ራጅች ኤርምያስ ዋቀዮን ብራፍ ሊዱበትኩን ከኒሳሚቲ ከለቀ ሰሙሳሚቲ ዋቀዮን ብራ ሰገሌ ፊድ ያ ወረ መጋላ ኢየሩሳሌም ከሰጅራተሩ ሞቲች ባቢሎን ከንተሬ መጋላ ይሁዳ ፊ መጋላ ኢየሩሳሌም ከና ይዌራራ መጋላ ጉርጉዳንኩ ደላል ኢየሩሳሌም በሬዳንኩ መኒ ሰገዳንኩ ጅሬኛ ዋሱማኩ ማሉማ አፍቶኩማ ሚቾ ምን ከይሰንኩኒ ድሬ ቆፋተፋ ጀሪጋ ፈርበቱ ማን ጉዶኒ ወረ ኢየሩሳሌም ከሰጅራተሩ ጆሮአቸውን አሳከካቸው። እውነት ነው። ሐሰትን ለሚያበዙ ለሐሰተኞች እውነት አትመቻቸው። ለዚህ ነው እውነተኛ ታማኝ የሆነው ክርስቶስን ለዓለም ሁሉ መዳን የሆነውን ክርስቶስን ዓለም አሳልፋ በመስቀል ላይ አንጠለጠለችው። ሌባውን፣ ቀማኛውን፣ ነፍሰ ገዳዩን ግን በርማ ግን ይፈታ አለች ዓለም። በቃ ለኢየሩሳሌም ሽማግሌዎች እውነት የሚስማማ አይደለም። ቃሉ ታማኝ ስለሆነ ግን ከጊዜ በኋላ ኢየሩሳሌም መፍረሷን ደግሞ ሕዝቡ ወደ ኃጢአትና በደል ወደ ሌላው መንግስት እንደሚገባ መንፈስ ቅዱስ በኤርምያስ በኩል ለእነዚህ ሰዎች ስለተናገረ እግዚአብሔር ግን ከአቤሜሌክና ከኤርምያስ የገኘን ነገር ከባሮክም ዞር አደረገ። ዋቀዮ ጅሬኛ ኬሰን ሰቦራአ ገራ ተኔ ቁልቁልማት ፊዱጋ ፈበርባሉ ዳንዲ ኬሰን ዱባ ኬሰቲ ዳንዲ ነሞተ ገረገራት ይሉበት ዋቀዮ። ይሄ ቃል ይሄ ትንቢት ይሄ እውነት ከተነገረ በኋላ የኢየሩሳሌም ሰዎች ነቢዩ ኤርምያስን በጉድጓድ ውስጥ ጣሉት። ምን ውስጥ? እውነተኛውን ሰው የእግዚአብሔርን ሰው እንክብካቤ የሚገባውን ሰው በመልካም ተቃራኒ በእርሱ ላይ ክፉን አደረጉበት። በአንበሶች ጉድጓድ እጅግ ሩቅ ወደሆነ ጉድጓድ ወረወሩት። ማለት ኤርምያስ እግዚአብሔርን ከያዛችሁ ትወረወራላችሁ ይመኑ፣ ከዛ በኋላ ደግሞ ትነሳላችሁ፣ ትነጠቃላችሁ። እግዚአብሔርን የያዘ ሰው ለጊዜው እውነት ከፊቱ አይደለም። በእግዚአብሔር የሚታመን ሰው ነው። ለዚህ ነው ለትንቢት ኤርምያስ በምዕራፍ 39:18 ላይ አድንሃለሁ፣ እፈውስሃለሁ፣ እጋርድሃለሁ፣ በእኔ ታምነሃልና አትሞትም የሚል ቃል ተጽፎበታል። ከዚህ በኋላ ኤርምያስን ሲወረወሩት ኢትዮጵያዊው አቤሜሌክ ወደ ንጉሱ ወደ ሴዴቅያስ መጣ። እግዚአብሔር ወደ ጓዳችሁ ይምጣ ወገኖች። ፍትህ ወደ ጎደለው ወደ እናንተ ማንነት እግዚአብሔር ይምጣ። አሜን በሉ። ብዙ ጥያቄ አለ አይደል? ተመለሰ። ብዙ ጥያቄ አለ። ጋፊ ባይቱ ይጅራከ ነው እንዴ? ጋፊ ሞቱ ማን እንዴ? ቢስ ጋፊ ነሙ ሊበረተን እንዴ? ቢስ ጋፊ ፍሩተን ጃለወን እንዴ? ቢስ ጋፊ አንተ ሊፍሱ ሊከኝ እንዴ? ቢስ ባይቱ ይጅራ ጋፊ ከነካ እንዴ? ቢስ ወይኑራ ዋቀዩ መዳን ዘሩፋት ማሎ ገለተ ገልጫፍ ወቀናፍ ኡልፍን ገለን ኦቆባ ገለተፈው መቃዘበተ ንጉሱ በዙፋኑ ላይ ተቀምጧል። ኤርምያስ ደግሞ በጉድጓድ ውስጥ ተጥሏል። ኢትዮጵያዊው አቤሜሌክ እየሮጠ ወደ ንጉሱ ወደ ሴዴቅያስ መጣ። እንዲህ አለ፣ ንጉሥ ሆይ ሺህ ዓመት ንገሥ፣ አንድ ነገር እለምንሃለሁ አለው። ያንተ ወዳጅ እግዚአብሔር ሰው ኤርምያስ በጉድጓድ ውስጥ ተጥለዋል።
እውነተኛና ታማኝ የሆነውን የእግዚአብሔርን ቃል ስለተናገረ እኒህ ሰዎች ግን በጉድጓድ መሃል ወረወሩት። ይርበዋል እንዳግዘው ፍቀድልኝ አለ። የሚያግዘን ማን ነው? የሚረዳን ማን ነው? የሚረዳን ማን ነው? ክብር ለሥላሴ ይሁን። ለተረዳን አምላክ ስለ እግዚአብሔር። ከዚህ በኋላ ኢትዮጵያዊ አቤሜሌክ ወደ ጉድጓዱ ወደዛ ስፍራ 30 ሰዎችን በመያዝ ሄዶ ኤርምያስን ከጉድጓድ አወጣ። ኤርምያስን ከጉድጓድ ያወጣ እግዚአብሔር እኛን እንዲያወጣን በጎ ፈቃዱ ይሁንልን። በኃጢአት ጉድጓድ ውስጥ፣ በጨለማ ጉድጓድ ውስጥ፣ በዘረኝነት ጉድጓድ ውስጥ ለወደቀችው ኢትዮጵያና አፍሪካ ዓለምን እንዲያወጣት እግዚአብሔር በጎ ፈቃዱ ይሁንልን። እንድንነቃ ማን ይረዳል? eenyuun gargaaru? Waaqayyoon gargaaru yeroo sana keessatti bakka gidiraan baay'ate keessatti bakka namni nama gargaaru hin jirre keessatti bakka abbaaf haati ansiifan hin jirre bakka isaan hin jirre keessatti nama Waaqayyo kan ta'e fuula mootichaa duratti tajaajila isaatiin amanamummaa isaatiin kan beekamu Itoophiyaawwan Abemeeleek ኤርምያስን ገርጋሪ ተቆለ ኬሳ ባሰበት ጊዜ እግዚአብሔር አቤሜሌክን አሰበው ይላል። ማንን አሰበው? ምን አይነት አባት ነው ወገኖች? ይገርም። ለሊቱ ሙሉ ጠላቶቻችን ሲያስቡብን ያድራሉ። እግዚአብሔር ደግሞ የጠላትን አጀንዳ ያዘገየ የቤት ስራ ያደርግባቸዋል። የቤት ስራ ራስ ምታት ይፈጥርባቸዋል እግዚአብሔር። በሰዎች ከመታሰብ ማመታሰብ ይሻላል በእግዚአብሔር። አሁን ምን ነገር ምን ሆነ? ነገር ተገለበጠ። መጽሐፈ አስቴር ምዕራፍ 9 ቁጥር 3 ላይ ነገር ተገለበጠ ይላል። እስኪ በሉ ነገር በሉ እስኪ ምን ሆነ? ተገለበጠ። የጠላት አጀንዳ ተሻረ። የእግዚአብሔር አምላክነት አሁን በኤርምያስ ላይ ተገለጠ። በኢትዮጵያዊ በአቤሜሌክ በኩል ኤርምያስ ከጉድጓድ ወጣ። ያን ጊዜ እግዚአብሔር የማንን አስበው? ኤርምያስን አስበው። ለዚህ ነው ትንቢተ ኤርምያስ በምዕራፍ 29 ቁጥር 11 ላይ እንዲህ ይላል፣ እኔ እግዚአብሔር የማስብላችሁ ሐሳብ የሞት ሐሳብ አይደለም፣ የጭንገፋ ሐሳብ አይደለም ይላል። እግዚአብሔር የሚያስብልን የታላቅነት ሐሳብ ነው፣ የደስታ ሐሳብ ነው። ከዚህ የተነሳ የወደቁትን እንደገና የሚያቆም የተሰበሩትን እንደገና የሚጠግን ደግሞ በሐሳባቸው ከእግዚአብሔር የራቁትን እንደገና የሚመልስ እግዚአብሔር ሕዝቡን እንዲያስብ በጎ ፈቃዱ ይሁንልን። የኖርነው ሰዎች አስቦልን አይደለም፣ እግዚአብሔር አስቦልን። ማን አስቦልን? በማርያም እስቲ እግዚአብሔር በሉ እስኪ። ስሙ አይጣፍጥም? እንደውም አላችሁ ስሙ አይጣፍጥም ወይ? እስኪ ጥሩት እግዚአብሔር ወይ በሉ እስኪ። በሕይወቴ ላይ፣ በማንነቴ ላይ፣ በትዳሬ ላይ፣ በትምህርቴ ላይ፣ በንግዴ ላይ አንተ ተናገር። ማን ይናገር? እግዚአብሔር ይናገር። አሁን እግዚአብሔር ማንን አሰበ? ኤርምያስን አሰበ፣ አቤሜሌክን አሰበ፣ ባሮክን አሰበ። ከዚህ በኋላ እግዚአብሔር ኤርምያስ እንዲህ አለው፣ ኢትዮጵያዊው አቤሜሌክ የኢየሩሳሌምን ምርኮ እንዳያይ የኢየሩሳሌምን ጥፋት እንዳይመለከት ለታመሙት ሰዎች ምን ለሆኑ ሰዎች? ለታመሙ ሰዎች ወይን እንዲያመጣ የወይን ፍሬ እንዲያመጣ አግሪጳ ወደምትባል ስፍራ ወይም ደግሞ አግሪጳ ወደ አግሪጳ ማሳ ላከው አለው። ምን ሊያስመልጠው? ክፋትን እንዳያይ በደልን እንዳይመለከት የኢየሩሳሌምን መጥፋት አይቶ እንዳያዝን ማንን ላከው አለው? ኢትዮጵያዊውን አቤሜሌክ። ያችሁ እግዚአብሔር ኢትዮጵያ እንደሚወዳት እኛ ኢትዮጵያውያን ሆነን የማንዋደድ በመጽሐፍ ቅዱስ ውስጥ ግን ቅዱስ በሆነ ቃል መገለጥ መሃል ግን እግዚአብሔር ኤርምያስን እንዴት ባለው ክብር ከጎበኙ በኋላ ይህንን ኢትዮጵያዊ አቤሜሌክ እንዴት እንዳስመለጠት ዋቀዩ ጋር ፈርዶ ጀላና ምንክስ ዋቀ
waaqayyo gaafa badis jedhaan nama liqsu namoota arragi isaanii dhiigaan dhangaggaa'e jala waaqayyo gaafa nama liqsu anaaf isiniif nama erga eenyuun erga kitaaba Iyyoob yookiin immoo macaafa Iyyoob boqonnaa 34 lakkoofsa 7 gubbaarratti waaqayyo karaa tokkos karaa biraas dubbata nama sinolcha namni garuu hin hubatu አዎ እግዚአብሔር ባንድም በሌላም ይናገራል ባንድም በሌላም እግዚአብሔር ያስመልጣል እኛ ግን አናስተውልም እንድናስተውለው እንድንነቃው ማን ይላል ኧረ በማርያም ማን ይላል እግዚአብሔር ይላል አሁን ኤርምያስን ከጉድጓድ ያወጣ አቤሜሌክ በንጉሡ ፊት ሕያው በሆነ ቃል የእውነትን አዋጅ ያወጀው አቤሜሌክ የሚገባው መንቀላፋት ነው የሚገባው ኃጢአትና በደልን አለማየት ነው በችግራችሁ ቀን የሚጋረዳችሁ ማለት ነገሩ ማን ነው እሱ እግዚአብሔር እኮ ነው የጥፋትን ውሃ እንዳያይ ልክ እንደሆነ የበደልን ጽዋ እንዳይቀምስ የሟርተኞችን ሴራ የጠንቋዮችን በደልና አስማት እንዳይመለከት የነገሥታትን ጭካኔ እንዳያይ እግዚአብሔር የምሕረት እጆቹን በአቤሜሌክ ላይ ዘረጋ ይላል። ወገኖቼ መዳፉ ሰፊ ነው፣ ተሸክሞ የሚያሻግር አባትነቱ ወሰን የለው ድንበር የለው ለዘለዓለም ለምን አልኳችሁ? ለዘለዓለም አባትነቱን ከልጆቹ ላይ የማያነሳ እግዚአብሔር መዳፎቹ ሰፊ ናቸው። ስለዚህ ኤርምያስን ከአግሪጳ ማሳ ለታመሙት ወገኖች ለታመሙት ሰዎች እድሮ ወይን እንዲያመጣ የወይንን ፍሬ አቤሜሌክ ላከው። ናቦተን ኩሰተን ይዘረግ ገራ ማሳ አግሪጳ ጀሙ ከሰት ደሜ አቤሜሌክ ሊኩሽ ወግንስ ሞ ነምትጭ ቆሞ ኢትዮጵያ ዋንሰና ወግንስ ሞ ኢጆ ወይና ተነከፈዱፍ ኤርጊ ይሰቦዶ ወጂ ከዋቀዩት የኛ ስራ መላክ ነው። በሰዎችና በእግዚአብሔር መካከል ለሚላላኩ ቅዱሳን ለነሱ ተሰጠ መላላክ ብቻ ነው። ላኪው ማን ዘለው ማንነሱ እግዚአብሔር ነው። ከዚያ በኋላ ምን ይሆናል የሚለው የኛ ስራ የኛ ሐሳብ አይደለም። ስራው የማን ነው? ሐሳቡ የማን ነው? እግዚአብሔር ነው። ኤርምያስ አሁንም ከእግዚአብሔር የተቀበለው ለኢትዮጵያ አቤሜሌክ ነገረው። ኢትዮጵያዊ አቤሜሌክ አኮፋዳ ወስደው ለታመሙ ሰዎች መታዘዝ የቀን በቀን ተግባሩ ስለነበረ ወደ አግሪጳ ማሳ ሄደ። እዛ ሲሄድ በዚያ ቅጽበት ኢየሩሳሌም ተባረከች። በባቢሎናውያን በናቡከደነፆር ንጉሥ ያኔ በነበሩ ነገሥታት ያቺ ከተማ ባድማ ሆነች። ይሁዳና ኢየሩሳሌም ለ7 ዓመታት ባዶ ሆኑ። የኢየሩሳሌም ቅጥሮች ፈረሱ። አቤሜሌክ ግን ይገርማል። በዚያ በያዘው ዕቃ ያ የወይን ፍሬ ቆርጦ በዛ ዕቃ ውስጥ አስቀምጦ ነበርና መንደሩ ወይም ደግሞ ሰፈሩ በጣም ልክ እንደ ጋምቤላና እንደ ጅቡቲ ይሞቅ ስለነበረ ደክሞት ቁጭ አለ። ምን ሆነ? ከድካማችን አምላክ ያሳርፍ። ደክሟችኋል አይደል? ብዙ ሰው ኃጢአት አድክሞታል። ብዙ ሰው አስቤዛ አድክሞታል። የልጅ የትምህርት ቤት ክፍያ አድክሞታል። ብዙ ሰው ቀን በቀን የሚመገቡ ራሽ ዳቦ እንኳን አድክሞታል። ግዴለ ከዚህ ድካም የሚያነቃ እንደገና መንፈሳዊ ጉልበት የሚሆነን ሊቀ ካህኑ የታመነ ነው። ክብር ለስሙ ይሁን። እሱ የታመነ ነው። ለሆድ አይታማም፣ ለዳቦ አይታማም፣ ለእንጀራ አይታማም፣ ለልብስ አይታማም። ያለብሳላ ጸጋን እግዚአብሔር። ከዚህ በኋላ አቤሜሌክ
እዛው በተቀመጠበት ለ66 ዓመት እግዚአብሔር በእንቅልፍ መጣ። ለስንት ዓመት? እግዚኦ ነው አይደል? ይህንን አቤሜሌክ ወጋጃ ተሚጫፍ ዋቀዮ ህርረ ጉዳላን ይሰጣል። የሚገርማችሁ 1000 ዓመት በእግዚአብሔር ፊት እንዳንድ ቀን ምንድናት? እንዳንድ ቀን ትጋት ናት። ወጋጃ ተሚጫፍ ጉዱሳ የኢየሩሳሌም የይሁዳ መጥፋት 70 ዓመት ቢሆን እንኳን አቤሜሌክ ግን 66 ዓመት ሙሉ በእንቅልፍ ተመታ። እንዲህ ነው እግዚአብሔር ሲያሻግር አባት እኮ ነው። እንዲህ ነው እግዚአብሔር ሲጋርድ ጌታ ስለሆነ እንዲህ ነው። ከቀደምት አበው የተማርነው ይሄንን ነው። አንዱ ያንን በደል ይሸፍናል። እግዚአብሔር ግን ስንበድለው ያልበደልን ስናጠፋበት ያላጠፋ እንደገና እድል የሰጠን ማን ብቻ ነው? ሰዎችማ ቀን በቀን ባላቸው ቁጥር ፍርድ ቤት ነበር የሚገትሩን። እግዚአብሔር ግን እየሰራ እየከወነ እያደሰ እያባበለ ልጅ ሆይ የሚል ጌታ ነው። ክብርና ምስጋና ለስሙ ይሁን። እሱ እግዚአብሔር ብቻውን ቅዱስ ነው። እግዚአብሔር በቃ አቤሜሌክን ይሄንን ክፋት ይሄንን ጥፋት እንዳያይ ጋረደው፣ በእንቅልፍ መታ። ወጋን ዩክንሽሞ በረጃተሚጃ እርገተር ቤቦዳ ለአንድ ሰዓት ተኝቶ እንደሚነቃ ሰው አቤሜሌክ ከእንቅልፉ ነቃ። ምን ሆነ? አቤት እግዚአብሔር ያነቃል እኮ። እግዚአብሔር ያለ ሞተር ያለ ዲናሞ ያነቃል። እግዚአብሔር ያነቃል፣ ያለ ኢነርጂ ያነቃል። መንፈስ ቅዱስ አሁን ምን አልፏልና ምን አልፏል? ራእይ ዮሐንስ ምዕራፍ 21 ቁጥር 4 ላይ ከእንግዲህ በኋላ ሞት የለም፣ ጭንገፋ የለም። ምን ሆኗል? አልፏል። ሉቃስ ወንጌል ምዕራፍ 2 ቁጥር 35 ላይ አልፏል። ማቴዎስ ወንጌል 10:35 አልፏል። በቃ ያልፋል። አሁን እንዳዲስ ሰው እንደ ንስር ነቃ። ማ ኢትዮጵያዊ ማ አቤሜሌክ እንድንነቃ መንፈስ ቅዱስ ይርዳል። አሁን ታሪክ ነገራችሁ ፈልጌ አይደለም። እንዴት ባለው መንፈሳዊ ጥንካሬ፣ እንዴት ባለው መንፈሳዊ ሙቀት ከእግዚአብሔር ጋር ባለነው መንፈሳዊ ቅርርቦች እንዴት ባለው ማንነት እንደምንነቃ ነገራችሁ። አቤሜሌክ እግዚአብሔር በኤርምያስ በኩል ይህንን የእውነትን ቃል የሕይወትን ትንቢት ሲነግረው ጋረደው። ከዚያ በኋላ ከ66 ዓመት በኋላ አቤሜሌክ ነቃና ብድግ ሲል ከ66 ዓመት በፊት የተቆረጠው የወይን ፍሬ አሁንም ትኩስ ነው ይላል። ክብር ለመንፈስ ቅዱስ ይሁን። ትኩስ ነው። አንዳንድ ጊዜ ነገራችሁ ተበላሽቶባችሁ ዘመዳችሁ ክዷችሁ እንደው አባትና እናት ጀርባን ሰጥቶ ትናንትና ያጎረሳችሁት ያጨበጨባችሁለት በንግስና ዙፋን ላይ ያቆማችሁ ሰው ተቀይሮ ስታዩት ትደነግጣላችሁ። አቤሜሌክ ለሚዋ ቀየው ኢትዮጵያዎች ወገን ኮሽ ጅገሩ ወጋጃ ተሚጃ ወደ ገበቴ ሰምልከ ጋፈቀው እጁ ወይና እንዲከለሳ ወጋጃ ተሚጃ ዱረት ሙሬ ቱሬ ቆዳይ እንኬስ ካይቱ ጋፈበኑ አመዩ ሐራዋ የእግዚአብሔር ማዳን እንዳይቀለብን በጎ ፈቃዱ እንዳይቀለብን ማዳን ነው። ያቺ ወይን የተባለችው የእግዚአብሔር ተስፋ ምን አልባችሁ? የእግዚአብሔር ተስፋ አልገልህም አትሞትም ብሎ ትንቢት ነግሮታልና ያን ተስፋ በትኩስ አቅም በጉልበት ይዞ ተነሳ። አንድ ሽማግሌ ቁጭ ብሎ ያረጀ አቤሜሌክ መጣና ወይ መንገድ ተሳስቼ ነው ወይ ደግሞ ሀገር ስቼ ነው እቺ ከተማ ማናት ብሎ ሲጠይቅ የፈረሰችው ኢየሩሳሌም እንዳንፈርስ ማን ይርዳ? ማን ይርዳ? እንዳንወድቅ ማን ይርዳ? እግዚአብሔር ይርዳ። አንዮኪን ዳንጋተና ዳንጋ ብራኬ ሰንደሌ ዮኪን ዳንዲ ተጎጎሬ ቢያን ጅሩጉን ኤሳ
Dedeman duga fagafatu. Biyya tijurtu magaalaa ati jirtu kuni magaalaa dhuma kaleessa ati keessa turte magaalaa Yerusaalem meerri obboloonni koo baarokfaa meerri obboloonni koo warra Keeriyaas fajjannaan isaan kun ari'amanii fudhatamaniiru mootichi Baabiloon isaan kanaan weerare gara mootummaa tokkummaa michoomina mootummaa isaatti isaan fudhateera. አዘነ አለቀሰ ስለ ኢየሩሳሌም አለቀሰ ስለ ይሁዳ አለቀሰ ስለ ወንድሞቹ አለቀሰ ስለ ወዳጆቹ ትላንትናው እያሰበ አለቀሰላቸው ትላንትናው እያሰበ ከዚህ በኋላ አሁን በመንፈሳዊ አይምሮ ስለነቃ አሁን በመንፈሳዊ አገልግሎት በአዲስ ተስፋ አቤሜሌክ ስለነቃ እንደገና ወደ አይምሮ ተመልሶ እግዚአብሔርን አመሰገነ። ማንን አመሰገነ? ከኃጢአት ነቅተን ወደ ብርሃን ወደ ንስሐ ስንገባ ማንን እናመሰግናለን? ማንን እናመሰግናለን? ከጨለማው ሰገነት ወጥተን ልክ እንደ ኢሳይያስ የእግዚአብሔርን ዙፋን ስናይ ማንን እናመሰግናለን? ይሄ ነው መንፈሳዊ ንቃት ማለት። ክብር ለእግዚአብሔር ይሁን። ነቃ፣ አመሰገነ፣ ባረከ እግዚአብሔር። ይሄንን ነገር በአዲስ ኪዳን ጳውሎስ እንዲህ ይላል። ይሄንን ቃል ባነብ እጅግ ደስ ይለኛል። ላንብብላችሁ። ሐዋርያው ቅዱስ ጳውሎስ ወደ ሮሜ ሰዎች በምዕራፍ 13 ቁጥር 11 ላይ እንዲህ ይላል፣ ከእንቅልፍ የምትነሱበት ሰዓት አሁን እንደደረሰ ዘመኑን ይወቁ። ምኑን ይወቁ? ዘመኑን ይወቁ። መዳናችን ዛሬ፣ መዳናችን መቼ ነው? ዛሬ ነው። ወደ እኛ ቀርበዋል፣ ሌሊቱ አልፈዋልና እንንቃ። ምን እንሆን? ምኑ አልፈዋልና? ሌሊቱ አልፈዋል፣ ጨለማው አልፈዋል። አሁን የሚደንቅ ብርሃን ተገልጠዋል። ከዚህ የተነሳ የእግዚአብሔርን መለኮታዊ ሐሳብ እየተረዳን እንንቃ። እንዴት? ክርስቶስን በመምሰል እንንቃ። ማንን በመምሰል? ክርስቶስን። በምናችን? በአምልኳችን፣ በአካሄዳችን፣ በአለባበሳችን፣ በክርስትና ሕይወታችን የምንነቃ ከሆነ ክርስቶስን እንለብሳለን። መዓዛችን የሱ ይሆናል። ስለዚህ ከዓለም አምልጠን የሚሻለው ጌታ ስንል እንነቃለን። ለዚህ ነው ጳውሎስ አንተ የተኛ ሆይ ንቃ፣ ከሙታን መካከል የተነሳ ማን ያበራልሃልና? ማን ያበራልሃል? እግዚአብሔር። የእግዚአብሔር ልጅ ክርስቶስ ያበራልሃል። ዱከነ ኬሳ ባኒ ፈቁዳ ረገቹ ዳፍ ደመቁን በርባችሁ ሳል ከነቆፋምቲ ተሰሎንቄ አንደኛ ተሰሎንቄ በዚህ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 6 ላይ እንዲህ ነው የሚለው። ይህንን ቃል አነብላችኋለሁ። በዚህ በአንደኛ ተሰሎንቄ በምዕራፍ 5 ቁጥር 6 ላይ ምንድን ነው የሚለው? እንግዲያስ እንንቃ። ምን እንሆን? እስኪ በሉ እንግዲያስ በሉ እንንቃ፣ በመጠንም እንኑር እንጂ እንደ ሌሎች አናንቀላፋ። ሌሎች ማናቸው? እንዳላመኑት የእግዚአብሔርን የክርስቶስን አባትነት እንደካዱት እንደ ኢአማናውያን አንገላፋ። እንንቃ፣ ጊዜው ደርሷልና። የእግዚአብሔር የምስራች የሆነ የሕይወት ቃል የሚሰበክበት የመዳን ሰዓት ዛሬ አይደለም፣ አሁን ነው። ስለዚህ ምን እንሆን? ምን እንሆን? እንንቃ። የጫት መደብ ላይ ያሉ ሰዎች ጫቱን አራግፍ። ምን እንሆን? ከበሮ መያዝ። ምን እንሆን? እንንቃ። በዘረኝነት ትቦስ የተከማቸን ሰዎች እንንቃ። ምን እንሆን? አቤሜሌክ ከእንቅልፉ ነቃ፣ ክርስቶስ ግን ይላል ሮሜ ምዕራፍ 8 ቁጥር 34 ላይ የሞተው ይልቁንም ከሙታን መካከል የተነሳው የነቃው በአባቱ ክብር የተቀመጠው ክርስቶስን እንድንመስል እንንቃ። ምን እንሆን?
ወገኖች ንቁ። ግድ የለም ሰው ሲነቃ አባቱን ያውቃል። ሰው ሲነቃ ወዳጁን ያውቃል። ሰው ሲነቃ አምልኮውን ያውቃል። በመንፈሳዊ ሕይወት ካልነቃን እንዲሁ ዘመን እንቆጥራለን። ይሄው ኪሎ ሜትራችን ይሄዳል። አሁን በጣም ረጅም ዕድሜ የኖረ ባለጸጋና አንድ አትሌት እዚህ ጋር ቆመን ስለ ሀገር ብንጠይቃቸው ማን ነው ስለ ሀገር ነው? አንድ አትሌት ቀነኒሳ በቀለ እዚህ ቆሟል። አንድ አረጋዊ ደግሞ እዚህ ቆሟል። ሁለቱም ብንጠይቃቸው ስለ ሀገር ብንጠይቃቸው ስለ አሜሪካ፣ ስለ ኢሮፕ፣ ስለ አፍሪካ ብንጠይቃቸው ማን ነው የሚመለስልን? አረጋዊ ይታይቶት የሚያውቀው አትሌቱ ምን ስለሆነ ስለሚያውቅ እንዴት አወቀ? ለሊት እንቅልፉን ትቶ በመንቃት ኤክሰርሳይዝ ያደርጋል። ተራራ ይወጣል፣ አገበት ይወርዳል፣ ዝናብ ይወርድበታል፣ ፀሐይ ያቃጥለዋል። ነቅተዋል። ከዚያ በዛ ስቴዲየም ላይ ሲደወል ንቃ አሁን ቅደም ሲባል የመጀመሪያ ያን ጽዋ የሚያነሳ እሱ ነው። ስለዚህ ነቅቶ አልፈዋልና ስለ ሀገር የሚያውቅ እሱ ነው። በቅዱሳን መጻሕፍት መካከልም ብሩህ አእምሮ ያላቸው ሰዎች ዓለምን በመተው ኃጢአትን በመተው ርኩሰትን በመተው ነቁ፣ ወደ ክርስቶስ እቅፍ ገቡ። ከዚያ በኋላ ከሙታን መካከል የተነሳውን ክርስቶስን ለበሱት። ማንን ለበሱት? ያን ጌታ ዳግመኛ እንድንለብሰው መንፈስ ቅዱስ ይርዳል። የለበስነው ልብስ ይቦጫጨቃል። የለበስነው ልብስ የመርገም ጨርቅ ነው። ያ በቀራንዮ አደባባይ የተሰቀለው እርቃኑን ተሰቅሎ የጸጋ ልብስ ያለበሰን ጌታ ግን ዘላለማዊ ክብራችን ነው። ክብርና ምስጋና ለስሙ ይሁን። ያ ነቃ ከሙታን መካከል በክብር የተነሳ የትንሣኤ ኃይል የሆነው ዳግመኛ ልጅነታችንን ያበስርልን ከደሙ ጠብታ የተነሳ በሕያዋን መዝገብ ላይ ስማችን የጻፈልን ሲኦልን አንኳኩቶ ሳይሆን በርብሮ ከጨለማና ከካታኮም ከምድረ ፋይል አዳምን ያነቃ መንፈስ ቅዱስ እኔና እናንተን ካለንበት ስፍራ ያንቃ፣ ወደ ሕይወት ይጥራን። ራሜን በሉ፣ ወደ ሰላም ይጥራን። አባቶቻችን ነቅቶ ትላንትና ወደ ተመላለሱባት እረፍት ወደሚገኝባት ስፍራ እግዚአብሔር ይሳበን። ራሜን በሉ። እንደ አቤሜሌክ ከእንቅልፍ መነሳት ሳይሆን በመንፈሳዊ ሕይወት ነቅተን እግዚአብሔር የሚለውን ማዛ ተጎናጽፈን በቤቱ ውስጥ እንድንኖር መንፈስ ቅዱስ ይርዳን። ያስተማረን የመከረን ይልቁንም በቀናው በአባቶቻችን ጎዳና ላይ ያራመደን ጌታ መንፈስ ቅዱስ ስሙ ብሩክ ይሁን። ከዚህ ስትገቡ የጎደለ ሞልቶ ይጠብቃችሁ። የተሻፈፈ ተስተካክሎ ይጠብቃችሁ። ከክፉ ጎረቤት እግዚአብሔር ይጠብቃችሁ። ሰላሙን ይስጣችሁ። ይሾካ ይውጋችሁ። ለጥያቄያችሁ ሁሉ እግዚአብሔር መልስ ይሆናችሁ። አንተ የተኛ ሆይ በሉ እስኪ ቀስቅስ። ግድ የለም የተኛውን አንተ የተኛ ሆይ ንቃ፣ ከሙታን መካከል የተነሳው መሲሁ ቅቡ የሆነ የእግዚአብሔር ልጅ የማርያም ልጅ ኢየሱስ ያበራልሃል። ብርሃን ወደ ቤታችሁ ይግባ፣ ወደ ስራችሁ ይግባ፣ ወደ ጎዳናችሁ ይግባ። ክብር ለስሙ ይሁን። አሜን።